ቤተሰብ እንዴት ናችሁ? ደህና ናችሁ? አላው እኔ ደህና ነኝ። አበጋዝ የት ነው ያደረው? የት ነው ያደረው? ባይዘው እንደዚህ የለበስኩኝ እንደዚህ መልበስ አልወድም፣ ግን በጣም ይሞቃል። ማርያም የምንምላችሁ በጣም ማለት ነው እንዴ ላበት ነው እንትን የሚላችሁ ማለት ነው። ማርያምን ለምዶን አላውቅም። ኢትዮጵያ ውስጥ በጣም ሙቀት እየጨመረ ነው ያለው። ዝናብ ይዘንባል፣ ግን በጣም ፀሐይ ሲወጣ እኔ እንጃ የሆነ መብረቅ የሆነ ፀሐይ የዱባይ ሙቀት በሉት። ዱባይ ሂጄ ሳይሆን ሲሉ ሰምቼው ማለት ነው። ለማንኛውም ወደ ወሬው እንሂድ እና ደመቁዬ ትናንት ልብሷን እንደዛ አድርጋ ሰውየው ወይኔ ቴምር ሪል ስቴት ዋናው ሰውየው ማለት ነው ተሳቀቀ። እንዲህ ሊያወራት እንትን ሲል ተሳቀቀ። እንዲህ እንደዛ ተለብሶ ከሰው ፊት ይከሄዳል? እንደዛ ተለብሶ እኮ አይከሄድም። ደመቁ አበጋዝን ለማማለል ብላ አበጋዝን የሆነ ነገር አደርጋለሁ ብላ የሌለ እንትን አለች እና አበጋዝ ቤት አላደረም ዴብ ይዞት ነው ሄደ ብሏል ዳኒ ምናምን የሚባሉ ወሬዎች ሰማሁ። አሁን እውነት ነው ወይ? እውነት ነው? ሄርሚ ደህና ናት? ሄርሚ አልተናደደችም? ሄርሚ በዚህ ነገር ምን ተሰማት? ምን ሆነች? እንዴት ሆነች? ምናምን የሚለው ነገር በጣም አሳስቦናል። እኛ በጣም ከሚባለው በላይ ማለት ነውና እኛ የምንፈልገው ሄርሜላ ደህና እንድትሆን ነው። አበጋዝ እንግዲህ አንዴም ዘገም ሲሆን ምናምን እንደገና ደግሞ ቡዜ ምንም ነገር አልሆነም፣ አብርሽ ደህና ነው፣ ስራ እየሰራ ነው ያለው፣ እረፉ ምናምን ብላ የሆነች ልጅ አውርታት በውስጥ ያቺ ደግሞ የደመቁ አድናቂ ነበረችና ያን ቦይስ አውጥተዋለች አሉ። ስለዚህ ማን ላይ ነው የተጫወቱብን የነበሩት? እኛ ላይ ነው? ሄርሜላ ላይ ነው? ማን ላይ ነው የሚለው ነገር በደንብ አድርገን እንወያይበት። በደንብ አድርገን እንወያይበት ፈልጋለሁ ይሄን ነገር ማለት ነውና እንደኔ አጨብጭቡ ነው የሚያስብል። እኛ ላይ የተጫወተብን አበጋዝ ማንም ላይ አይደለም፣ እኛ ላይ። እሺ ለማንኛውም ጨረቃ እንትናለች ጡቷ እንደዚህ እንትን ብሎ ምናምን እንዳትሉኝ። እንደደመቁ አይደለም። የደመቁ ልብስ ለብሰሽ የደመቁ አይነት ልብስ እሷም ትናንት እንዲህ ነው አስምላ የመጣችው ምናምን ብላችሁ እንትን እንዳትሉኝ። እኔ ምንም አይነት ጡት የለኝም ነገራችሁ። ከወንድ ደረት ልጅ ራሱ አይደለኝም ማለት ነውና እንዳትሳደቡ ማስጠንቀቂያ ልሰጣችሁ ፈልጌ ነው እዚህ ጋር ማለት ነው። ከምር ስለሞቀ እንጂ እንደዚህ ልብስ ለብሼ አይታችሁኝ ሰርቼ አላውቅም። ገባችሁ? ስለዚህ እኔ ደግሞ እየታፈንኩኝ ለ5 ደቂቃ ቪዲዮ ብዬ ቲሸርት ለብሼ ምናምን እንትን ማለት አልፈልግም። ቤቴ ነው ያለሁት። ማንም አያየኝም። ማንም ፊት አልቀረብኩም። የቀረብኩት እናንተ ጋር፣ እናንተ ደግሞ እህቴ ወንድሞቼ ናችሁ። ስለዚህ ምንም ችግር የለውም ማለት ነው አይደለ እንዴ? እና አበጋዝዬ ከማን ጋር ነው ያደረው? እንዴት ነው ምናምን የሚለው ነገር ከሄርሚ ጋር ነው ያደረ ብላችኋል። ሄርሚ ግን ደህና አይደለች የሚባል ወሬ ሰምተናል ጠዋት ላይ ማለት ነው። ሄርሚ ተናዳለች። በትናንት ነው ቪዲዮ ላይ በተለቀቀው ቪዲዮ ተናዳ ምናምን ሕክምና እንደሄደችው ክሊኒክ ውስጥ እንደገባች ምናምን የተነገረና ማለት ነውና አሁን ግን ከአበጋዝ ዴቢ ዞት ሄዷልና ከሄርሜላ ጋር ነው ያደረው። ከሄርሜላ ጋር ነው ምናምን የሚባል ነገር አለ። ሩታ ዘይት ሳትቀይር ነው እንደሄደችው። ተው እንጂ ዘይት ሳትቀይር አብርሽ እንደዛ እጁ እንደዚህ እንትን ብላ እየሳቀች እያሳሳቀ ዝም ብላ ልትወስደው ትችላለች ብላችሁ ታስባላችሁ? እኔ አላምንም። ቅመሞችዬ አላምንም። ሲጀመር አንድ ነገር ልንገራችሁ እዚህ ጋር ቅመሞችዬ፣ እናንተ ማትጣሉ እኛ ማንጣላ፣ ሩታ ሄርሜላ ምናምን እያልን መጣላት አያስፈልገንም ከእንግዲህ በኋላ። እናንተም ቲክቶካችሁን አሳድጉ፣ ስሩበት። ቢዝነስ ነው። እነሱን ቢዝነስ ከሆነ እናንተም ቢዝነስ ስሩበት። እሺ እኛም ዩቱባችን እንስራ። በቃ አንድ ሰው መጥቶ እንዳይሰድበኝ ማንንም አልሰድብም። ወላ ደመቁ ወላ አበጋዝ እያልኩ አልሰድብም እንግዲህ በኋላ ማለት ነው። ገባችሁ አይደለ? ስለዚህ እናንተም ስሩ፣ እኛም እንስራ። መሰዳደብ ይቁም። ስቶፕ። እሺ አቁሙ። ለማንኛውም ወዳችኋለሁ። ማታ በአዲስ ቪዲዮ እንመጣለን። በጣም ስለሚሞቅ የሆነ እንትን ይላል ጭንቅ ነው የሚላችሁ ማውራት ራሱ ሰብኛላችሁ እና ባይ